ለእግዚአብሔር ሁሉ ነገር አሳልፈን እንስጠውና የምርን ጸልይና እግዚአብሔር ሳያወጣን ቀርቶ እንክሰሰው። ሳንጠረጥረው ጸልየን ሳንጠረጥረው ለሱ ራሳችንን ሰጥተን ከዛ ችግር ሳያወጣን ይቅርና እስቲ እንክሰሰው እግዚአብሔር። ግን እግዚአብሔር ያስችላል። በቃ የአልዓዛር ታሪክ እኮ ምክንያቱ ይሄ ነው። የምትወደው ታሟል ብለው ሲጠሩት እኮ ብድግ ብሎ አልሄደም ጌታችን። እስኪሞት ጠብቋል። ሲመጣ አንተ ብትኖር ኖሮ እኮ አይሞትም ነበር አሉት። እምነታቸው የተገደበ ነው። ጌታ የታመመውን ማዳን እንደሚችል ያውቃሉ፣ ታምር ማድረግ እንደሚችል ያውቃሉ። ግን እስኪሞት ነው በቃ። ከሞተ በኋላ ምን ማድረግ ይችላል ነው የነሱ ሐሳብ። እዚህ ቢኖር ኖሮ እኮ ለዛ ነው 4 ቀን እስኪሞላ ዝም ብሎ የጠበቀው። ገደብ የለውም። የእግዚአብሔር አሰራር ገደብ የለውም። በቃ በዚህ አበቃለት ማለት አትችልም ነው። ገደብ የለውም። ከ4 ቀን በቃ አበቃለት ሸተተ ከተባለ በኋላ አይ ተነስ ብሎ አነሳውና እኔ እዚህ ጋር አላቆምም፣ እናንተ በቃ አይሰራም፣ አይስተካከልም፣ አልቋል ያላችሁትን ነገር ማስተካከል እችላለሁ እያለን ነው ጌታችን። በቃ ማለቂያ የለውም። ለኔ ገደብ የለኝም ነው እያለን ያለው። እያስተማረን ያለው ትምህርት እሱ